ቦርጭ አለሽ፣ ልብስ ስትለብሺ ትሳቀቂያለሽ፣ ብዙ ነገር ሞክረሽ አልተሳካልሽም። እንግዲያውስ ይህ ቪዲዮ ላንቺ ነው። ቦርጭ ማጥፋት አይከብድም፣ ግን ትክክለኛውን መንገድ ማወቅ አስፈላጊ ነው። ዛሬ በቀላልና በሚሰራን መንገድ እንዴት እንደምትቀንሺ እነግርሻለሁ። እስከ መጨረሻው አብረሽኝ ቆይ፣ ምክንያቱም በውስጡ በጣም አስፈላጊ ምክሮች አሉ። ሰላም፣ እኔ ራሄል ነኝ። ዛሬ ደግሞ ስለ ቦርጭ መቀነስ እንነጋገራለን። በቀጥታ ወደ ቪዲዮ እንሂድ። ከዛ በፊት ግን ይህን ቪዲዮ ላይክ፣ ቻናሌ ደግሞ ሰብስክራይብ በማድረግ የኔ ቤተሰብ ይሆኑ። አንደኛው አመጋገብ ነው። ይህ አንደኛው ቁልፍ ነገር ነው። ቦርጭን በአጭር ጊዜ ለመቀነስ አመጋገባችን ዋናውን ድርሻ ይይዛል። ጣፋጭ ምግቦችን ከምንበላ ይልቅ አትክልትና ፍራፍሬዎችን ብንበላ ቦርጫችን በአጭር ጊዜ ይቀንስልናል። ለምሳሌ ጠዋት እንቁላል ከበላን ቀን ደግሞ መካከለኛ ለሰውነት ደግሞ የማይከብድ ምግቦችን ብንመገብ አሪፍ ነው። ማታ ላይ ደግሞ ቀለል ያሉና ለመብላት የማይከብዱ ምግቦችን መመገብ ያስፈልጋል። በዚህ ዙሪያ እንድሰራላችሁ የምትፈልጉትን ነገር በኮሜንት አሳውቁኝ። ስኳርና ጃንክ ፉድ፣ ኬክ፣ ሶፍት ድሪንክ፣ ፋስት ፉድ እነዚህ በቀጥታ ወደ ሆድ ይሄዳሉ። ከዛ በኋላም ስብ እንዲመጣ ያደርጋሉ። ከዛም ቦርጭሽ እየጨመረ ይመጣል። ስለዚህ አትክልቶችን፣ ፍራፍሬዎችን እና የተለያዩ ለሰውነትሽ ጤነኛ የሆኑትን ምግቦችን ብትበይ አሪፍ ነው። ሁለተኛ ውሃ መጠጣት። በቀን ከ6 እስከ 8 ብርጭቆ ያህል ውሃ ብንጠጣ ለፋት በርኒንግ ይረዳል። በተጨማሪም ደግሞ ውሃ ለሰውነት ክፍላችን ስለሚያጸዳ በአጭር ጊዜ በሰውነትሽ ላይ ለውጥ ታይበታለሽ። ውሃ በጠዋት ላይ መጠጣት ማትችይ ከሆነ ሎሚን በመጨመር ወይም ደግሞ ኩከምበርን ከጨመርሽ በኋላ አንድ ጋር በማዋሃድ መጠጣት ትችያለሽ። ይሄ በጣም ለውጥ ታይበታለሽ። ሶስተኛው እንቅስቃሴ ማድረግ ነው። ሰውነታችን እንቅስቃሴ ካልሰራ ፋት ይጨምራል። ስለዚህ ቀለል ያሉ እንቅስቃሴዎችን ማድረግ አለባችሁ። ለምሳሌ ከ20 እስከ 30 ደቂቃ ያክል እንቅስቃሴ ማድረግ አለብን። ለምሳሌ አንደኛ ሲታፕን መስራት እንችላለን። ሲታፕ እንግዲህ ቦርጭን ለመቀነስ በጣም ቀላል ዘዴ ነው። በቤታችሁም ልትሰሩት የምትችሉት ስለሆነ ቀላል ይሆናል። ስለዚህ ሲታፕ መሞከር ትችላላችሁ። በዚህ ዙሪያ ደግሞ እንድሰራላችሁ የምትፈልጉትን የቦርጭ መቀነሻ ስፖርቶች ከፈለጋችሁ ኮሜንት አድርጉኝ። አራተኛ ደግሞ እንቅልፍ ነው። በቀን ውስጥ እስከ 7 እስከ 8 ሰዓት ያክል መተኛት በጣም አስፈላጊ ነው። አውቃለሁ ሰዓት ላይ በቃችሁ ይችላል። ነገር ግን ስክሪን ላይ የምታሳልፉትን ሰዓት በመቀነስ ለእንቅልፍ ማድረግ ትችላላችሁ። ይህ ደግሞ አዋጪና በጣም ምርጥ መፍትሄ ነው። አሁን ደግሞ ብዙ ሰዎች የሚያደርጉትን ትልቅ ስህተቶች እንመልከት። እነዚህን ካልተውሽ ቦርጭሽ አይቀንስም። አንደኛ በፍጥነት ልቀንስ ማለት። አንዳንድ ሰዎች በፍጥነት ልቀንስ ብለው ምግብ በጣም ይቀንሳሉ። ይህን ሲያደርጉ ደግሞ ሰውነታቸው ይደክማል፣ ቦርጭም ደግሞ እንደገና ይጨምራል። መፍትሄው ቀስ በቀስ ስለሚቀንስ አትቸኩሉ። ሁለተኛ ደግሞ እንቅስቃሴ ብቻ ማድረግ። አንዳንድ ሰዎች ጂም ይሄዳሉ እናም ይበቃል ቦርጭም ይቀንሳል ይላሉ፣ ግን ምግብ ካልተቀየረ አይሰራም። ለምሳሌ ኤክሰርሳይዝ አደረግሽ ከዚያም ጃንክ ፉድ በላሽ፣ ከዛ ግን ውጤቱ ዜሮ ነው የሚሆነው። መፍትሄው እንቅስቃሴ ታደርጊያለሽ፣ ምግብ ትበያለሽ፣ ውጤቱ 100% ይሆንልሻል። ሶስተኛ ደግሞ ፈጣን ውጤት መጠበቅ ነው። ሰዎች በአንድ ሳምንት ትልቅ ለውጥ ይፈልጋሉ። እውነቱ ግን ሰውነትሽ ጊዜ ይፈልጋል። ስለዚህ ታጋሽ ሁኚ። ቀጣይነት ደግሞ አስፈላጊ ነው። እውነቱ 7 ቀን ላይ ትንሽ ለውጥ ታያለሽ፣ በሁለተኛው ሳምንት ደግሞ ለውጥ ታያለሽ፣ በአንድ ወር ውስጥ ደግሞ ትልቅ ለውጥ ነው የምታዩ። በተለይ ደግሞ ኮንሲስተንሲ ቁልፍ ነገር ነው። እነዚህን ብትከተይ ቦርጭሽ 100% ይቀንሳል። መጨረሻ ላይ ደግሞ ለሁሉም ሰው የሚያስፈልገው በራስ መተማመን ነው። በራስ መተማመን ያለን ሴት በጣም ደፋር ናት። ደፋር ግን ስላችሁ ሰዎችን የምትንቅ አይደለችም። ስለዚህ ይሄን ሁላ ካረክሽ በኋላ በራስ መተማመንሽ ይጨምራል። ይህን ቪዲዮ ከወደድሽው ላይክ፣ ሰብስክራይብ፣ ኮሜንት አድርጊ።